ሚሊዮን ብር በትንሹ ማሳየት አለብን። ፖለቲካ ለመተንተን በትንሹ ተቸገርን እኮ ጎበዝ። ልክ ነው ልክ እኔ እኮ ሳዋይ ሙላ ልክ ነው ልክ አይደለም መሆን ያለበት። ፖለቲካ የሀብታሞች የመጫወቻ ሜዳ ነው መሆን ያለበት። ድሃ ከድህነት ለመውጣት ነው መታገል ያለበት። ያን ጊዜ ሰላም ታገኛለህ። ከንቲባም የሆነው ሀብታም መሆን አለበት። ፖለቲከኛ ሀብታም መሆን አለበት። 100 ሚሊዮን ብር ማሳየት አለበት በትንሹ በአካውንት። ኔጌቲቭ 100 ብር እያሳየ ፖለቲካ ውስጥ ገብተህ እንዴት ሰላም ትሰጠናለህ? ማይ ፍሬንድ ከቤት አከራይ ጋር የቤት ኪራይ ክፈል አትክፈል ድብቆች የምትጫወት ሰውዬ ህዝቤን ነፃ ላውጣ ትላለህ። በ40 ዓመት ከእናት ቤት ያልወጣ ሰውዬ በተወለድክበት አልጋ ላይ ልትገነዝ የተዘጋጀ ያለ ሰውዬ ከቤት አረባ ካንተ ልጅ ውጣልን የተባልክ እናትህ አባትህ በገባህ ቁጥር የሚገላምጡ ሰውዬ ነፃ ላውጣ ትላለህ። መጀመሪያ ራስን ከድህነት ነፃ አውጣ። ልክ ነኝ ልክ አይደለም ማይ ፍሬንድ? ሌታሉን አማራን ኦሮሞን ተውት። በተወለዳችሁበት በእናት በአባታችሁ ቤት ትደመጣላችሁ። አማራ እኮ ትልቅ ህዝብ ነው። ኦሮሞ ትልቅ ህዝብ ነው። ያው የምታቆም አታቆም ልዩ አይነት ሃይማኖት ምናምን ያለበትን በእናት በአባትህ ቤት ትከበራለህ ማይ ፍሬንድ። ቆይ የእሱን ሀሳብ እንስማ የምትባለው ራሱ ገንዘብ ሲኖር ነው። እናትህ አባትህ ወንድም እህቶች የሚያከብሩ የቤቱ ምሰሶ ስትሆን ነው። የቤቱ ምሰሶ ካልሆን እናት አባትህ አያከብሩ። ስለዚህ ትልቁ ችግራችን የመናጤዎች መሰብሰቢያ ነው። ይሄ በቃ መናጤ ተሰብስቧል። መናጤ ደግሞ ሰላም አይሰጠን። እውነቴን ነው ውሸቴን ነው በግልጽ ካላወራን አይሆንም። ሰው ነፃ ላውጣህ የሚለውን ሰውዬ መጀመሪያ ጠይቀው። አንተ መጀመሪያ ህይወትህ የምትጠይቀን ጥያቄ መልሰሃል ይሉት አልመለሰም። በአንተ መሞት ላይ ሊመልስ ምናልባት ሊሆን ይችላል። ፖለቲካ ራሱ የሀብታም ዘርፍ ነው ማለት ነው። ድህነት መጥፎ ነው። ለዛ ነው ስንናጭ እንውላለን። አብዛኛው ሰውዬ ሲናገር የምትሰማው ለወጣበት ማህበረሰብ አስቦ አይደለም። ረሃቡ ነው የሚያስጮኸው፣ የራሱ ችግር ነው የሚያስጮኸው፣ ማጣቱ ነው የሚያስጮኸው። ማጣቱን፣ ረሃቡን፣ አለማግኘቱን፣ ነገሮች ህይወት አልተሳካለትም። ያንን ፍሬም ያበጅና የብሔር ፖለቲካ ያስመስለውና ይጮሃል። ትሸወዳለህ። ለአንተ የሚጮህ ይመስላል። ፈትሻቸው እስኪ። እኚህ ሲጮህ የነበሩ ሰዎች እስኪ ገንዘብ ስጣቸው ወይ የተሻለ ሀብት ይረሳል። ልክ ነኝ ልክ አይደለሁም? ስልጣን ላይ ሲወጣ የሚረሳ እኮ ለዛ ነው። ፎረፎሩን እከኩን ካራገፈ በኋላ ዞር ብሎ አያይም። ልክ ነኝ ልክ አይደለሁም? ሸራተን ውስኪ መጠጣት ሲጀምር ብሔሩን ብታስታውሰው ማን ነበር እሱ ብሔር ይላል። ያ ምቾት ሲጓደልበት ወደ አንተ ይመጣል። ይህ ውስብስብ ችግር ነው። ውስብስብ ችግር ነው። አስወረጋድ ጃልማሮ ከሲተሻላ ማለት ማኛ ዝጋው በቃ በትክክል ማንወያይ ከሆነ በጣም ያፍራል። በጣም ያፍራል። በጣም አሳፋሪ ሚውት አድርገው እኔ ልጆች ጋር ነው። እኔ በነገራችን ላይ ባትሪ ሊዘጋ ስለሆነ ዮኒ አንድ ጥያቄ አለኝ። በእናትህ ቆይ ማነው ምንም ማድረግ አልቻልኩም። ይጠይቀኝ። ኦኬ ሳሚ፣ እኔ ሁለቱም ወዳጆቼ ናቸው። እኔም ሳሚንም ደስ ይለኛል። ዮኒ አንድ ጊዜ በእናትህ አብሽም ጓደኛዬ ነው። ስለዚህ ቢወያዩ አንድ ጊዜ ለሳሚ ሊጠይቀው ይጠይቀኝ። ቆይ ይጠይቀኝ። እኔ ለነሱ ነው የገባው በነገራችን ላይ። እሺ ጠይቀኝ። አንተ የተከዘዘብ ዘብጥ ደጋፊ ነህ ማለት አሁን የአማራ ጥያቄ ሰፊ ነው፣ ብዙ ጥያቄ አለው ምናምን እያልክ ነበር። አንተም አሁን ተከዘዘብ የአማራ ወደ አዲስ አበባና አንተ ለምንድን ነው የሚያዳምጥ? የኔን ጥያቄ ሪፊውዝ አድርጎ አንተ ለምንድን ነው የሚያዳምጥ? እኔ መደግፋለሁ። ተከተለ ደግፋለሁ። የኔን ጥያቄ ለምንድን ነው የማይሰማው? ለምንድን ነው እኛ ስንጠይቁት ስንመልስ አልነበርን? ጃልማሮን አልመልስም። ይፈራኛል። ይሄ ሽንታም ባላገር ይፈራኛል። አየሁ። የኔ ጥያቄ ይመልስልኛ አንድ ጊዜ ዘረጋሽ አንዴ ምንድነው አዲስ ታይም በቃ ማላችሁ ትጉ በቃ አንድ ሰው አውርቶ ይጨርስ። በቃ ለምንድነው በቃ የኔ ጥያቄ ሳሚ ምን መሰለህ ጥያቄ ሳሚ ጨርሰና ሐሳቡን ያርሰዋል። ዘራ ያዕቆብ ይሄን ጥያቄ እንዳይነሳ ነው አንተ እንደዛ የምትለው። ዘራ ያዕቆብ ጥያቄ እንዳይነሳ ነው። ዘራ ያዕቆብ ጥያቄ እንዳይነሳ ነው። ሐሳቡን ይጨርስ። ሚታርግ ዘራ ያዕቆብ ጥያቄ እንዳይነሳ ነው። ሐሳቤን ልጨርስ። ሳሚ እኮ ይጠይቀኛል እኮ ይጠይቀኝ ካለ ዘራ ያዕቆብ እኔ ቢጠይቀኝም መልሳለሁ። እኔ ችግር እኮ ይጠይቀው በቃ ይጠይቅና መልስ እኔ ልጠይቅ በቃ ቆይ አንድ ጊዜ ጥያቄ የኔ ጥያቄ ምን መሰለህ ሳሚ ተከዜን ዘብ የአማራ ወደ
አዲስ አበባና ወደ ወለጋ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምንና አይመጡም ካፓሲቲም የላቸውም መጥቶም የሚያደርጉት ነገር የለም ምን ያደርጋል እስኪ ማን ነው የሚመጣው ዘመነ ካሴ ነው የሚመጣው ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ ያለኮ በምርጫው ይተውት ሰላም እናምጣ ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም ባጫ ተናገረ ተብሎ እንዲያ ላይ ባለም አህያ ፈሳ ተብሎ ማፍንጫ አይያዝም በመሰረቱ ግን ወቅቱና የተሰጣቸው ቦታ አሁን የሰው በኬንያ የኢትዮጵያ አምባሳደር ነው ከዛ አንፃር ነው እንጂ ባጫ ደበሌ ላለፉት 4 መንግስታት በጣም ብዙ ማደግደጎችን ብዙ ማሸብሸቦችን ብዙ ጭፈራዎችን አድርጓል ለሻቢያም ለህዋትም ለጄባሃም ለኦላም ለኢህአዲግም ለብልጽግናም ያልጨፈረበትና ያልዞረበት መድረክ የለም ግን አሁን አምባሳደር ነው ተብሎ ያለው የኢትዮጵያ መልክ እሱ ስለሆነ እና ቢቢሲ ማናገረው ያለውም ደግሞ ኬንያ የዲፕሎማሲ ከተማ በሆነበት ቦታ ነው እንዲህ አይነት ከቅጠል የቀለለ በወንጀልና በዝርፊያ ብቻ የሚኖር ትላንት ሚሊዮኖቹ እንዲያልቁ እንዲፈናቀሉ በር የከፈተ በሰሜን ውጊያ ውስጥ እያሸነፍነው ነው ብሎ ሱሪው ማንሳት በማይችልበት ደረጃ ሩጦ ደብረ ብርሃን የደረሰ ሰራዊቱን ጭምር ያስጨረሰ ጀነራል ነው በምንም ነገር ልትጠቅሰው የምትችለው አልነበረም ግን ከዚህ በኋላ ዮኒ ለኔ 5 ደቂቃ ሰጠኛለሽ እኮ ይሰጣል እንትን ይዘጋውና 5 ደቂቃ ሰጠኛለሽ ቆይ ወንድሜ በነገራችን ላይ እኔ በጣም የትግራይ ተወላጆች ጨዋ ናቸው በገባቸው በተረዱት ልክ በጨዋ መልኩ ነው የሚያወሩ ፖለቲካሊ ማቹር ማለት እንደናንተ ነው በእውነት አሁን እኔ ያወራሁትን ሪካርዱ ቢወጣን የመጀመሪያ ማኛው ማዳመጥ ይችላልላችሁ ሁላችሁም ያዳመጡም አሉ ጃልማሩ ከመግባቱ በፊት ማለት ነው ጣልቃ ሪካርዱ መውጣት ይቻላል አንድም ነገር ማህበረሰብ አልነከውም ምንም ያልኩት የለም ያማራን እውነታ የሚታገለትን አላማ ጣላቶቹን ወዳጆቹን ለይቼ ነው ፖለቲካ የሰራው ምሰራውን ጠንቅቄ ማቀነኝ እኔ በነገራችን ላይ እኔ አንተን ፖለቲካ ቁጭ ብለህ አስተምራለሁ ቁጭ ብለህ እኔ መማር አለብህ በእውነት ለመናገር እኔ ካንተ የገጠር አክሰንት ብቻ ነው መማረው ካንተ መማረው አረገኝ ማውራት ካልሆነ ወደ ፖይንቱ ጥሩ ወደ ፖይንቱ ልግባ ስለዚህ ወንድሞቼ የጠየቃችሁ ጥያቄ የወልቃይት ዘብ የተደራጀለት ዓላማ አለው በጣም ጥሩ ጥያቄ ነው የጠየቃችሁ